አንድ ቀን ጠዋት ከእንቅልፍህ ትነቃለህ። ሁሉም ነገር እንደተለመደው ነው። ሰዎች ወደ ስራ እየሄዱ ነው። መኪናዎች እየተንቀሳቀሱ ነው። ህፃናትም እየተጫወቱ ነው። ከዛም በአንድ ሰከንድ ውስጥ ሙሉ በሙሉ ጊዜ ቢቆም እና አንተ ብቻ መንቀሳቀስ ብትችል ምን ይሆን ነበር? ይህ የቢሆንስ ዓለም ነው። በመጀመሪያ ይህ ህልም ይመስላል። ፈተና አለ፣ አይጨንቅህም። ስራ አለ፣ አይገፋፉህም። ሁሉም ነገር ቆሟል። አንተ ብቻ ነህ የምትንቀሳቀሰው። ከቤት ውጪ ትወጣለህ። በመንገድ ላይ የሚሮጡ መኪናዎች በመሃል ቆመዋል። የወፍ ክንፎች በአየር ላይ ተጣብቀዋል። ከሰው እጅ የወደቀች የውሃ ጠብታ እንኳን አትወርድም። ልክ ዓለም ፎቶግራፍ እንደሆነች ትመስላለች። በመጀመሪያም ትደሰታለህ። ባዶ መንገዶች፣ ባዶ ሱቆች፣ ባዶ ከተሞች፣ ሁሉም ነገር ያንተ ነው። ግን ከጥቂት ቀናት በኋላ ችግር ይጀምራል። መጀመሪያ የሚጠፋው ድምጽ ነው። ማንም አያናግርህም፣ ማንም አያስቅህም፣ ማንም አይጠራህም። ዓለም በጣም ጸጥ ትላለች። ከዚያም ብቸኝነት ይመጣል። ምንም ያህል ሰዎች ቢኖሩ ከአንዳቸውም ጋር መነጋገር አትችልም። እናትህን ታያታለህ፣ ግን መልስ አትሰጥህም። ጓደኞችህን ታያቸዋለህ፣ ግን አያዩህም። ከዚያም አንድ አስፈሪ ነገር ትገነዘባለህ። ሰዎች ህይወታችንን የሚያሳምሩት በመኖራቸው ብቻ አይደለም፣ ከኛ ጋር ስለሚሆኑ፣ ስለሚጫወቱ፣ ስለሚያወሩም እንጂ። ለማን ትሰራለህ? ለማንስ ትማራለህ? ለማን ታሳካለህ? የስኬትስ ትርጉም ምንድነው? ከወራት በኋላ በዙሪያህ ያሉ ሁሉንም ነገሮችን አይተሃል። ባንኮችን፣ ሙዚየሞችን፣ ቤተመንግስቶችን፣ የተዘጉ ክፍሎችን፣ ሁሉንም። ግን ደስታ የለም። ምክንያቱም ደስታ ነገሮችን ከማግኘት ብቻ አይመጣም፣ ከሰዎች ጋር በመናሳልፈውና በመንካፈላቸው ጊዜዎችም የሚመጣ ጭምር እንጂ። አንድ ቀን ለመጀመሪያ ጊዜ እንደገና ጊዜ ቢጀመር ብለህ ትመኛለህ። ትራፊክም ቢኖር፣ ችግርም ቢኖር፣ ጭንቀትም ቢኖር ሰዎች እንዲመለሱ ትፈልጋለህ። ምክንያቱም ህይወትን የሚያሳምረው ነገር ገንዘብ አይደለም፣ ታዋቂነትም አይደለም፣ ኃይልም አይደለም፣ ሰዎች ናቸው። በመጨረሻም አሁን አንተን አንድ ጥያቄ ጠይቃለሁ። ጊዜን ማቆም ብትችል እና የማቆም ኃይሉ ቢኖርህ ለአንድ ቀን ያንን ኃይል ተጠቀመው ነበር ወይስ ፈጽመህ አትነካውም ነበር? ሐሳብህን በኮሜንት ላይ አሳውቀኝ። ሐሳቦቻችንንም ከወደዳችኋቸው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።